እንዴት ዋላችሁ ዩቲዩብ እንዴት ናችሁ ማለት ፈልጋለሁ። ያው ፊት ለፊቴ እንደምታዩት ያው የዩሮ ጄፒፒ ትሬድ ቴክ አድርጌያለሁ። እሱን ትሬድ እነግራችኋለሁ ማለት ነው። አዲስ ከሆናችሁ ለዚህ ዩቲዩብ እኔ ቅዱስ እባላለሁ። ለማታውቁኝ ፎሬክስ ትሬደር ነኝ። በዚህ ኢንዱስትሪ ውስጥ ከቆየው 1 ዓመት ከ6 ወር ይሆነኛል። እዚህ ዩቲዩብ ቻናል ላይ ሁሉንም ነገሮች ፖስት የማደርግላችሁ ይሆናል። እናም ከዚህ በፊት የለቀቁት ቪዲዮ ካያችሁ ከሆነ ከመቶ ወደ $100,000 ብዬ የጀመርኩት ቻሌንጅ አለ። እሱን ቻሌንጅ ሁላችሁም ማየት እንዳይረሳ ማለት ነው። እሱን ቪዲዮ አይታችሁ ቀጥታ ወደዚህ መምጣት ትችላላችሁ ከፈለጋችሁ። ወደ ትሬዱ እንግባ። ሁለት ትሬዶችን ነው ቴክ ያደረኩት። አንደኛው ዩሮ ጄፒፒ እና ዩሮ ጄፒዋይ ላይ ነው ትሬዶችን ቴክ ያደረኩት። ሁለት ትሬድ ቴክ አድርጌ አንድ ሎስ አንድ ዊን ነው ያደረኩትኝ። ወደ $31 ፕሮፊት ላይ መስራት ትችላለሁ ማለት ነው። እሱን ትሬድ ደግሞ ልነግራችሁ የምፈልገው እዚህ ጋር የዩሮ ጄፒፒ ትሬድ ነው። ልነግራችሁ የምፈልገው አሁን ደግሞ የዩሮ ጄፒፒ ትሬዶችን ነው። እሱን ትሬድ እንደምታዩት እዚህ ጋር ነበረ ትሬድ የገባ ነው። እዚህ ጋር ሌቭል አገኘን። እሱን ሌቭል ታፕ አደረገ። እኔ ትንሽ ይሏቀ ወደ ላይ ነበር እየጠበቀን የነበረው። 4 hour ታይም ፍሬም እና 2 hour ታይም ፍሬም ላይ ኢንገልፊንግ ካንድል ነበር እነዚህ ካንድሎች። እሱ ላይ ቀጥታ ነው የገባ ነው። ከዛም በኋላ ትንሽ ፕሮፊቶችን መስራችልን ለሬቤድ ትንሽ የድሮ ዳውኖች አገኘን ማለት ነው። ቀጥታ የኛን ቲፒ ፉል ቲፒ ሂት ካደረገ በኋላ ወደ እንትናችን ወደ ኢንትሪ ፖይንታችን ሄዷል ማለት ነው። እኛ ወደዚህ ዘግተናል ማለት ነው። ዋንትቶ ቴክ ፕሮፊት ማግኘት ችለናል። በዚህ ትሬድ ያገኘ ነው ወደ $39 ነው። እዚህ ጋር እንደምታዩት $39 ነው። በዚህኛው ትሬድ ብቻ $39 ማግኘት ችለናል ማለት ነው። ይሄኛው አንደኛው ፕሮፊት ትሬዳችን ነው። ሌላኛው ደግሞ ዩሮ ጄፒዋይ ትሬድ ነው። ዩሮ ጄፒዋይ ላይ ኤስኤል አድርገናል ማለት ነው። እሱን ያገኘንበት ምክንያት እዚህ ጋር ነበረ ኤስኤል የገባ ነው። ሌቭል እዚህ ጋር ሌቭላችን የተደረገ ማርኬት ወደታች መውረድ ጀመረ። እንደም ፑል ባክ አግኝቶ ኢንገልፊንግ ካንድል ልክ እንደወረደ እሱ ጋር ኢንትሪ አደረኩኝ። ትንሽ የፕሮፊት መስራች እየነበረ ቀጥታ ስትሬትሊ ወደ ኤስኤላችን ሂት አደረገ ማለት ነው። ይሄኛው ሂት ያደረገ ኤስኤል እዚህ ጋር እንደምትሉት $8 ሆኗል ማለት ነው። $8 ስቶፕ ሉዝ ነክቶ ቴክ ፕሮፊት $39 ነክቶልናል ማለት ነው። እዚህ ላይ ልነግራችሁ የምፈልገው ነገር ቢኖር ያው ዋንቱ ቱ ቴክ ለማድረግ አብዛኛው ጊዜ እሞክራለሁ። የኔ ማክሲመም 1 to 5 ነው። ትልቅ አራሪ 1 to 5 ነው። ከዛ 1 to 5 1 to 4 1 to 3 1 to 2 እያልኩኝ ነው የምወርደው ማለት ነው። የኔ ማክስ አራሪ 1 to 5 ነው። በዛ ትሬዲንግ ፕላን ነው የምቀጥለው ማለት ነው። እሱን ይሄን ትሬዱ እንዳያችሁት ከዚህ በኋላ ሪስክ ማኔጅ የማደርገው 20% ነው። የአካውንቱን 20% $20 ብቻ ነው ሪስክ የማደርገው። እሱን $20 ብቻ ሪስክ እያደረግኩኝ 1 to 2 ኦር ደግሞ 1 to 5 ትሬዶችን ካች ያደርጋለሁ። 20% ሪስክ እያደረግኩኝ ወደ 1 to 2 ምናምን ስኬል ለማድረግ ሞክራለሁ ማለት ነው። የሪስክ ማኔጅመንት ይህን ይመስል ነበረ። አጠቃላይ ቶታል ፕሮፊት መስራት ይቻል ነው። የኤምቲ5 አካውንት እንደምታዩት $131 ሆኗል ማለት ነው። አጠቃላይ $31 ብቻ መስራት ችለናል በዚህ ሳምንት። በዚህኛው ቻሌንጅ ብቻ ወደ 31% የአካውንታችንን ስኬል አድርገናል ማለት ነው። ይህን ይመስል ነበር በዛሬው ቪዲዮ። በቀጣይ ቪዲዮ ደግሞ የምነግራችሁ ነው። የዛሬው ትሬድ ይህን ይመስል ነበረ። ይመቻችሁ።